ሰላም እንዴት ናችሁ? ስቶይሲዝም ክፍል 7 ሜዲቴሽንስ እንግዲህ በማርከስ ኦሬሊየስ የተጻፉ ጽሁፎች ኮምፓይል ተደርገው የቀረቡበት ነው እና እንግዲህ ነገስታት ክብረ ነገስት የሚባል አለ በእኛም ሀገር። በቃ ጀግንነታቸውን፣ ግርማ ሞገሳቸውን ወዘተ እየተጋነነ ይጻፋል፣ ግሎሪፋይ እየተደረገ ማለት ነው። የማርከስ ኦሬሊየስ ሜዲቴሽንስ ግን እሱን ከማጀገን ምናምን ይልቅ ያለፈባቸውን ፈተና፣ ያጋጠሙትን ችግሮች፣ እንዴት ራሱን ለማረጋጋት ምን አይነት ዘዴ እንደተጠቀመ ወዘተ እሱ ራሱ የጻፋቸው እንደ ዳያሪ አይነት የቀን ውሎ ማስታወሻ አይነት ነገሮች ናቸው እና በጣም ኢንትረስቲንግ የሆነ ጽሁፍ ነው። በጣም ብዙ ነው። ሜዲቴሽንስ ትልቅ ቲክ የሆነ ፔፐር ነው። ግን ከዛ ውስጥ እንደው አንኳር የሚባሉትን አራቱን ሼር አረጋቸዋለሁ። የመጀመሪያው ምስጋና፣ ግራቲቲዩድ። ሜዲቴሽንስን መጽሐፍ ሲጀምር ማርከስ ኦሬሊየስ የጀመረው በምስጋና ነው። በህይወቱ ከሕፃንነት ጀምሮ ያገዙትን፣ ያስተማሩትን፣ አጠገቡ የቆሙትን፣ ያበረታቱትን ሰዎች በማመስገን ይጀምራል። እናንተም እስቲ ቆም ብላችሁ ራሳችሁን ህይወት ተመልከቱ። ምናልባት አሁን የምትኖሩት ህይወት በፊት በቃ ህልም የመሰላችሁ የምትመኙት ህይወት ሊሆን ይችላል እና ኤኒዌይ በህይወታችሁ ከልጅነት ጀምሮ የሆኑ መልካም ሰዎች አጋጥሟቸዋል፣ የሆኑ ሰዎች ረድተዋቸዋል እና እነሱን እያሰባችሁ ስታመሰግኑ ልባችሁ በደስታ ነው የሚሞላው። ከዛ በኋላ ግራቲቲዩድ እንግዲህ ፖዚቲቭ ኢሞሽንስ እንዲኖሩ ያደርጋል ማለት ነው። ሁለተኛው ህይወት አጭር እንደሆነና ሞት አይቀሬ እንደሆነ መገንዘብ። ብዙዎቻችን እንግዲህ የምንማስነው የምንወጣው የምንወርደው በቃ ዘላለም እንደሚኖር አይነት ሰው ነው። ግን ህይወት በእውነትም አጭር ናት። እንደ ጤዛ ነው፣ ታይቶ የሚጠፋ ነገር እና ይህንን ግን እያስታወስን ስንመጣ የጊዜ አጠቃቀማችን ላይ በጣም ጠንቃቃ እንሆናለን። የምንውልበትን ቦታ በጣም እንመርጣለን። ከዛ ደግሞ የህይወት ግባችንን ፐርሱ እናደርጋለን። ይሄ ነገር ሲገባን ቀኑን ሙሉ ቲክቶክ ስክሮል እያደረግን አንውልም። ከአንዳንድ ሰዎች ጋር እየተናታረክን ምናምን እንደሱ ነገሩ እንቀንሳለን። አንዳንድ ሰዎች አግኝታችኋቸው በቃ ድክም ነው የሚላችሁ። እንደሱ አይነት ሰዎችን እየቀነስን ይሄ ማህበራዊ ሰርክላችንን እያጠበብን ግን አስፈላጊ ነገሮች ላይ ጊዜ እያሳለፍን እንመጣለን። ታክሲ ላይ ጥቅስ የሚጽፍ ልጅ አለ፣ ጎልደን ቦይ ብሩክ እና እሱ ምን ይላል? ጭቅጭቁን ትተን ምነው ብንፋቀር፣ ሁሉም ቅርብ ወራጅ ነው ከፈጣሪ በቀር ይላል። ሌላ ደግሞ የእሱ ጥቅስ ምን ትላለች? እኛ የሚጠሉንን መጥራት ጊዜ የለንም፣ የሚወዱንን ራሱ ገና መቼ ወደን ጨረስን ይላል። እና ስታስቡት ህይወት አጭር ስለሆነ ለመጨቃጨቅ፣ ለመነታረቅ፣ ለመጣላት እንኳን ለመጣላት ለመዋደድ ራሱ ጊዜ የለን። ስለዚህ ይሄ የህይወት አመለካከታችንን በጣም በጣም የሚያስተካክል ቪዩ ነው ማለት ነው። በሶስተኛነት ደረጃ ያለው ምንድን ነው? ሪዝን እና ቨርቹ። እውነት ላይ ለመድረስ ምክንያት ያስፈልገናል። ዝም ብሎ በመሰለኝና በደሳለኝ ሳይሆን በምክንያት ነገሮችን ማየት ስንጀምር ወደ እውነቱ እየጠጋን እንመጣለን። ቨርቹ እንግዲህ የሚለው ማርከስ ኦሬሊየስ የስቶይክ ቨርቹስ የሚባሉት አራቱን ነው። እነዚህ እንግዲህ ጥበብ ወይም ዊዝደም፣ ቴምፐራንስ ነገሮችን በመጠን ማድረግ፣ ጀስቲስ ፍትህ፣ ከዛ ደግሞ ድፍረት ወይም ደግሞ ከረጅ የሚባሉትን በእነሱ ህይወታችንን ለመምራት መሞከር የሚለውን ይሆናል ማለት ነው። ከዛ በአራተኝነት ደረጃ ያለው የማርከስ ኦሬሊየስ እንግዲህ በጣም ብዙ ሀሳቦች ነው እዛ ውስጥ ያሉት፣ ግን በአራተኛ ደረጃ ጎላ ብሎ ደግሞ የሚታየው ውስጣዊ ሰላምና ራስን መቆጣጠር። ማርከስ ኦሬሊየስ እንግዲህ በጣም አስቸጋሪ ጊዜያት ነው ያሳለፈው። የአንድ ሀገር የሮም ግዛት መሪ መሆን ማለት አንጎል መሆን ነው። ከዛ ጦርነቶች ነበሩ፣ ተስቦ ነበሩ። እሱ ግን ተረጋግቶ ነው ሲመራ የነበረው። ምክንያቱም ምንድነው? ውስጣዊ ሰላም ስለነበረው። ከዛ ደግሞ ራስን መግዛት አትያንጌ ስለተለማመደ ማለት ነው። እኛ ልናደርግ የምንችለው ይሄ እንግዲህ ዳይኮቶሚ ኦፍ ኮንትሮል ይባላል በስቶይሲዝም። ከኛ ውጭ ያሉት ነገሮች መቆጣጠር አንችልም። ለምሳሌ ፍቅረኛ የምታናድድን ብትሆን እሷ ምን እንደምትል እኔ መቆጣጠር አልችልም። ልቆጣጠር የምችለው ራሴ እንዴት እንትን እንደምል። ወላጆች የሚያናድዱ ከሆነ ወላጆች የሚናገሩትን የሚያደርጉትን ማስተካከል አይቻልም። ላስተካክል የምችለው እኔ ራሴ ላደርግ የምችለው። አለቃ ቦታ ለምሳሌ የሚያናድድሽ አለቃ ሊኖር ይችላል እና የአለቃውን ጸባይ ወዘተ ማስተካከል አይቻልም። ስለዚህ ፎከስ ማድረግ ያለብን ሁኔታዎች ላይ ሳይሆን ለሁኔታዎች እኔ ምንድን ነው ምላሽ ምሰጠው፣ እንዴት ነው እሱን መቆጣጠር የምችለው። ልክ የሪያላይዜሽን ሲገባ ህይወት በጣም ቀለል እያለልን ይመጣል። ኤኒዌይ ሜዲቴሽን እንግዲህ የማርከስ ኦሬሊየስ ጽሁፎች ያሉበት ነው። በጣም ኢንትረስቲንግ። ከዛ ደግሞ ለዕለት ተዕለት ህይወታችን በጣም የሚጠቅም ጽሁፍ ነው ማለት ነው።
ክፍል 7 እዚህ ላይ እናቆማለን። በቀጣይ ክፍል ደግሞ እንገናኛለን። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።